ኢትዮጵያ ውስጥ ኑሮ ተወዷል ይባላል። በዚህ የኢትዮጵያ 100 ብር ቁርሴን፣ ምሳዬን፣ እራቴን እንዲሁ የሚችልልኝ ከሆነ መክሰሴን በልቼ መዋል እችላለሁ ወይስ አልችልም የሚለውን አብረን እናያለን። ለመጨረሻው ድረስ አብራችሁ ይሁኑ። አሁን የምጀምረው ከቁርስ ነው። ወደ ቁርስ ረይሃሞን በ100 ብር ምግብ ሊበላ ቆይ ወደ ቁርስ ከመሄዴ በፊት ራሴን ላስተዋውቃችሁ። ሙሉ ስሜ ታጁዲን ያሲን እባላለሁ። ስራዬ ደግሞ የሃይ ስኩል ተማሪ ነኝ። የምኖረውም በባህር ዳር ከተማ ነው። ዞር እያልኩ ነው። ነገር ግን ምን እንደምበላ ራሱ ግራ ገብቶኛል። እስኪ አሁን ከዛ ጋር ትንሽ ምግብ ቤት አለች። ዋጋ ትንሽ እንደሆነ ስንት እንደሆነ እንጠይቃታለን። አብራችሁ እንግዲህ ከዚህ ያነሰች ቤት ላገኝ የትም አልችልም። እንሂድና እስኪ እንጠይቃት ዋጋውን። እዚህ ቤት የቤቱ ትንሽ ዋጋ ስንት ነው? የሚበላ ስንት ነው? ሽሮ ነው። 100 ብር አይሆንም። ያው እንደሰማችኋት ነው። ትንሹ 100 ብር ብላኛለች። ስለዚህ አሁን ወይ ዶናት ነገር ገዝቼ በሻይ ያጫውተዋለሁ፣ መግዛት ይሄዳለሁ ማለት ነው። ዳቦል ስንት ነው ያለው? ባለ 15 አንድ ስጭ። እሺ አሁን ደግሞ ዳቦዬን ገዝቼ 15 ብር የሚቀረኝ 85 ብር ነው ማለት ነው። ዳቦዋ ደግሞ ስንት መስላለች? ስለዚህ አሁን ወደ ሻይ እሄዳለሁ። በዚህ ቤት ሻይ ያዘናል። እንግዲህ አሁን እቺን ዳቦ ነው እንግዲህ በሻይ የምናጨውታት። ንገርም ምንድነው በይዘይ 40 ይረዳል። መጨረሻ ሙሻ ስንት ነው ሂሳብማ? እሺ አሁን የቁርሴን ውሎ ጨርሻለሁ ይመስለኛል። ሆዴ ሞልቷል። በጣም ስፔሻል ነው። ጥፍጥን ነው። አቤት። አሁን ከቀኑ 7 ሰዓት ነው። ስለዚህ ምሳ ሰዓት ስለደረሰ ዞር እያልኩ ምግብ እፈልጋለሁ። ከመጨረሻው ድረስ አብራችሁ ይሁኑ፣ የትም እንዳትሄዱ። እንዴ ጸጉር አልነበረው ካላችሁ አዎ ነበረኝ። ነገር ግን ምን ያደርጋል
እንደነገርኳችሁ የ12ኛ ክፍል ተማሪ ነኝ። እናም ይሄን ቪዲዮ እየቀረጽኩላችሁ ያለው እሁድ ስለሆነ ካልተቆረጥክ አትገባም ስለተባልኩ ግዴታ ተቆርጫለሁ ማለት ነው። ምሳ ለመፈለግ ዞር እያልኩ ካፌ ነገር አገኘሁ። ነገር ግን ብሩ ከአቅሜ በላይ ነበር። ትንሹ ሽሮ ነው ግን 105 ብር ነው የሚለው። እኔ ያለኝ ደግሞ 65 ብር ነው። ስለዚህ ከዚህ አይሆንም፣ ሌላ ቦታ እንሄዳለን። ስለዚህ አሁን ላረግ ያሰብኩት ሙዝና ዳቦ ገዝቼ ሁለቱም መብላት ነው። ሌላ ምንም አማራጭ የለኝም። ሙዙም በ5 ብር ገዝቼዋለሁ። አሁን ደግሞ የሚቀረኝ ዳቦ ነው። እሱን ይገዛለሁ ማለት ነው። ዳቦ አለ የስንት ያስተውራል? አንድ ስጠኝ። እንጀራ በበለው ደስ ባለኝ። ነገር ግን እንደሰማችኋቸው ከ100 ብር ፍንክች ስላሉ ዳቦ ደግሜ ልበላ ተገድጃለሁ። እዚህ ነው ህይወትን የማላምናት። እበላዋለሁ ማለት ነው ዳቦ በሙዝ። ስለዚህ አሁን 50 ብር ይቀረኛል። በዚህ 50 ብር እራቴን እበላለሁ ወይስ አልበላም? እራት ለመፈለግ ዞር እያልኩ ሳላስበው መሸ። እንደምታዩት አሁን መሽቷል። የራስ ሰዓት ነው። ስለዚህ አሁን 50 ብር ስለሚቀረኝ የ50 ብር ምግብ መፈለግ እሄዳለሁ ማለት ነው። ተከተሉ። ቁርሴን ዳቦ በሻይ በለው 35 ብር፣ ምሳዬን ደግሞ ዳቦ በሙዝ 15 ብር በለው። አሁን የሚቀሬ ደግሞ እራት። እሺ ከዚህ ጋር እርጥብ ቤት አግኝቻለሁ። 50 ብር ካለችኝ እገዛዋለሁ። እርጥብ አለ? ስንት ነው? እንግዲህ አሁን እርጥባችንን ገዝተናል። እርጥቤን እበላለሁ ማለት ነው። ቢስሚላህ። ያበደ ነው። ስለዚህ አሁን በ100 ብር እንደምንም መዋል ችያለሁ። ቆይ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ።